እለምናችኋለሁ ስለ እናትነት ብላችሁ አጨክኑብኝ። ልጄን አድኑልኝ እላለሁኝ። እኔ በሴት ልጅ አምላክ በፈጣሪ በወንድ ልጅ አምላክ በሴት ልጅ አምላክ በልጅ አምላክ በእናት አንጀት ይዣችኋለሁ። ይሄንን ቪዲዮ እንዳታሳልፉት ካችሁ ስለ እናት ብያችኋለሁ። እኔ ግድ ነው ሰው ፊት የሚያስቀርበኝ ነገር ግድ ነው። እውነት በድህነት ሳሳድጋችሁ አንድ ቀን ሰው ፊት አይቼ አላቅም። አሁን ግን ይህ ግድ ነውና ዛሬ አደባባይ ላይ ወጥቻለሁና እባካችሁ ስለ ልጅ አምላክ ብላችሁ ስለ እናትነት ብላችሁ እባካችሁ ልጄን ሕይወቷን ታደጉ። ለልጇ ሕይወቱ እንድትኖርለት እፈልጋለሁ። ለእኔም ወደፊት እንዳትጎልብኝ እፈልጋለሁና እባካችሁን። እኛውን በጣም እያቃተን ነው፣ በጣም ከምገባው በላይና አንድ ዙር እንኳን ሳትታጠብ ስትቀር በጣም ነው የምንጨነቀው። በጣም ነው ሳንተኛ ሁሉ ነው የምናድረው። ሰላም፣ እንዴት ናችሁ? ስሜ መስከረም ሰለሞን ይባላል። አረብ ሀገር ነበርኩኝ። አረብ ሀገር እየሰራው ያው ቤተሰቦቼን ረዳ ነበረ። አንድ 8 ዓመት እዛ ልጅ አለኝ። እዛ እየሰራው እያለ ነው እንግዲህ ሁለቱ ኩላሊቴ ፌል አድርጎ ወደ ኢትዮጵያ የመጣሁት። ኢትዮጵያ ከመጣ በኋላ ያኔት ዲያሊሲስ እያደረኩ እገኛለሁ እና አሁን ላይ ያለሁበት ሁኔታ በጣም ከባድ ነው እና እባካችሁ ኢትዮጵያ ሕዝብ እርዱኝ፣ ድረሱልኝ፣ አግዙኝ እላለሁ። አድኑኝ፣ በቃ ለልጄ ስትሉ አድኑኝ። የልጄን ወደፊት ህይወት ማየት ፈልጋለሁ፣ መሞት አልፈልግም እና እባካችሁ ድረሱልኝ። የኢትዮጵያ ሕዝብ ደጋግ ኢትዮጵያውያን ይህንን ቪዲዮ ለሚመለከተው አካል እያደረሳችሁ መርዳት የሚችል ሁሉ እንዲረዳኝ እንድትተባበሩኝ እጠይቃለሁ። እችን እህታችንን ኩላሊት ህመም እየተሰቃየች ትገኛለች። ለህክምናው ደግሞ ከ3.5 ሚሊዮን ብር በላይ ተጠይቃለች። እባካችሁ ይህንን ቪዲዮ ለነ ሀቢባ ለነ ማስተራብነት ለነ መልእክተኛው ለተለያዩ መርዳት ለሚችሉ ሰዎች ይህንን ቪዲዮ ሼር እያደረጋችሁ እንዲደርስ አድርጉና እችን እህታችንን በአረብ ሀገር በደረሰባት ከባድ ስራ ሁለቱም ኩላሊቶቿ ፌል አድርገው ኢትዮጵያ መታ ቤተሰቦቿ እጅ ላይ በጣም ደሃ በሆኑ ቤተሰቦቿ እጅ ላይ ወድቃለች። እዚህ ጋር እናትየው በጣም በብዙ ስቃይ ውስጥ ነው እያሳለፉ ያሉት። እባካችሁ እችን እህታችንን ልጇን የምታሳድግበትን ህይወቷን እንድትቀጥል እባካችሁ እንድትረዷት። እዚህ ጋር ወንድማችን ለእህቱ ኩላሊቱን ለመስጠት ተስማምቷል። ነገር ግን አሁን የሚያስፈልጋቸው ከ3.5 ሚሊዮን ብር በላይ ገንዘብ ተጠይቀዋል። ያንን ገንዘብ ማሟላት ምንም አቅም የላቸውም። እንደምትመለከቱት የእናትን እንባ እንድንጠርግ ፈልጋለሁ። ቤተሰቦቼ ይህንን ቪዲዮ ያያችሁ ሁላችሁ ሼር እያደረጋችሁ እባካችሁ የኢትዮጵያ ሕዝብ ደግ እንደሆነ እናውቃለን። ይህንን ቪዲዮ በቃ ማገዝ ለሚችሉ ሁሉ ሼር አድርጉ። አካውንት ከታች እናስቀምጣለን። እህታችንን እንድንረዳት ልጇን ማሳደግ እንድትችል ይህንን ጢኒጥ የጨቅላ ልጅ እንድታሳድግ እባካችሁ አቅም እንድትሆና ለቤተሰቦቿ ስትቸገር ቤተሰቦቿን ለመርዳት ስትል ነው አረብ ሀገር ስትሰቃይ በደረሰባት ከባድ የሥራ ብዛት ሁለቱም ኩላሊቶቿ ፌል አድርገው ነው ወደ ኢትዮጵያ የተመለሰችው። አሁን ቤተሰቦቿ እጅ ላይ ወድቃለች። ቤተሰቦቿ ደግሞ አይደለም ህክምናውን ለማድረግ በሳምንት ለምታደርገው ዳያላይሲስ እንኳን የሚከፍሉት አቅም የላቸውም። እባካችሁ ይህንን ቪዲዮ ሼር ያደረጋችሁ አካውንት ከስር እናስቀምጥላችኋለን። ለመላው ኢትዮጵያውያን ቪዲዮን ሼር አድርጉ። አንቺም የምትናገሪው ነገር ካለ በቃ ወርደኝ ነው ምንም ነገር የለም። ድረሱልኝ እባካችሁ። እነ ሀቢባ እባካችሁ፣ እነ ማስተራብነት ይህንን ቪዲዮ እነ መልእክተኛው አይታችሁ እንዳታልፉ። አረብ ሀገር ያላችሁ እህቶች ወንድሞች የዚች እህት በቃ የዚችን እህት ጤናዋን እንድንመልስ እፈልጋለሁ። ይህንን ቪዲዮ ሼር አድርጉልኝ። እዚህ ጋር የስጋ ወንድሟ ነው ኩላሊቱን ለመስጠት የተስማማው። እኔ ኩላሊቴን ለመስጠት ተስማምቻለሁ። ያው የእናት ለቅሶም ከማየት እቴንም ከምቀብር ብዬ ኩላሊቴን ለመስጠት ተስማምቻለሁ። ያው ኩላሊቴን እሰጣለሁ። አድኑልኝ፣ ገንዘቡን ብቻ አግዙኝ ነው። አባባ አንተስ ለእናት ለኢትዮጵያውያን የምትናገረው መልእክት አለ? እናትን እንዲያድኑልኝ ንገራቸው እስኪ። እናቴን አድኑልኝ በላቸው። እናቴን አድኑልኝ በእናታችሁ ለቀው ኢትዮጵያ። እናትን በጣም ነው የምትወዳት? በጣም እንደምትመለከቱት ኢትዮጵያውያን ይህንን ወንድ ልጅ ይህን ሕፃን ልጅ የጨቅላ ልጅ እናትየው ጥላ ከዚህ ዓለም መሄድ የለባትም። እንድናድናት እንፈልጋለን። ሁላችሁም ያቅማችሁን ተባበሩን። በጣም ከተባበርን በጣም ትንሽ ነው። ይህንን ቪዲዮ ደግሞ መርዳት ለሚችሉ አቅም ላላቸው ሁሉ አድርሱ። መላው ዓለም ላይ ያላችሁ ኢትዮጵያውያን እባካችሁ ከጎናችን ሁኑ።
በገንዘብ መርዳት ማትችሉ ሰዎች በጸሎት እንድታግዙን ይህንን ቪዲዮ ሼር በማድረግ በቃ ያላችሁን ሁሉ እንድታደርጉ ለምናችኋለሁ። አመሰግናለሁ።